አድርሱ እስቲ ለነፍጠኞች ብቻ አድርሱልኝ ዛሬ የመጣሁት ለነፍጠኞች ብቻ ነው ለምን አንድ አሃዳዊ ቋንቋ እንጂ ምንም ቋንቋ የማይችሉ ምንም የማይገባቸው ለነሱ አንድ ልበላቸው ነው የመጣሁት ምክንያቱም ዛሬ በይ ስላለኝ በአማርኛ ለማለት መጥቻለሁ ምክንያቱም ለቡዶችና ለምቀኞች ለእንደዚህ አይነት ለነሱ ነው ዛሬ እኔ መልእክት ለመላክና ማንነታቸውን አውቆ እንዲኖሩ ብቻ ለመናገር ግድ ስላለኝ ለምን ግዴታ አንድ ቋንቋ እንጂ ምንም ቋንቋ ስለማይችሉ ግድ ይለኛል እኔም ደግሞ በሚያውቁት ቋንቋ እንዲገባቸው አርፎ እንዲቀመጡ ግድ ይለኛል እኔም እንግዲህ ቋንቋቸውን ለመናገር ማለት ነው ምንም ያህል ቢጠላም ቋንቋው ቢቀፈኝም ለመናገር እኔ እውነቱን ነው የምላችሁ በጣም ነው የሚቀፈኝ ይሄንን ቋንቋ ለመናገር እውነቴ ነው ሽንት ቤት ገብቼ እንኳን እስኪወጣ ድረስ ያንን ያህል እንኳን I don't know የምገልጽበት እንኳን የለኝም ይሄንን ቋንቋ ለማውራት ይሄንንም ልልበት የቻልኩበት ራሳችሁ ስላላችሁ ነው የኛን ቋንቋ ካልተጠቀማችሁ መኖር አትችሉም ስለተባል እንጂ እኔ ከቋንቋ ችግር የለብኝም ቋንቋ መግቢያ እስከሆነ ድረስ ለኔ ምንም ማለት አልነበረም እንደዛ ብዬ ነው ማስበው የነበረ እንኳን ያለውበት ሀገር ኢትዮጵያ ተብላ እንኳን እኔን ያሳሰረችኝ ሆርሞን ከነፍጠኛና ከማንኛውም ብሔረሰቦች ብቻ ሳይሆን ዛሬ ከማላቀው ብሔሩን ጋራ እንኳን እየኖርኩኝ የማላቀውን ህዝብና ህዝብ ጋር እንኳን መጥቼ እየኖርኩ ያለ እንኳን የነሱን ቋንቋ እያወራው ነው ስለዛ ቋንቋ መግቢያ እስከሆነ ድረስ ምንም ነገር መስሎኝ አይታየኝም ግን እናንተ የኦሮሞ ልጆች የባሰ አማርኛ ይሄ ነፍጠኛ ቋንቋ የሚባለው ለኔ ነፍጠኛ ቋንቋ ነው ምክንያቱም ሚኒሊክ ነው ነፍጠኛ ቋንቋ ኢትዮጵያ ኦሮሚያ ውስጥ ይዞ የመጣ ከዛ በፊት ማንንም ኦሮሞ የሚባል ነፍጠኛ ቋንቋኛ ችግርም የለብንም አልናቅምም አድርሱልኝ ሼር ትጎዳቲ ጌሳ ፈራንተን ኢቲምና ዋን ኢሳን ታይን ኢቲም አንሞ ገረቲ ኢሳኒ ፊንቀበዱ ቤተኒ ኢትማን ሂመ ቤቴ እና የኔ ቋንቋውን ከመጥላቴ ብዛት እንኳን በእውነቴ ነው የምላችሁ የማቀውን ያህል እንኳን እኔ ለኔ ሶስተኛ ነው አራተኛ ቋንቋዬ ነበር እኔ ያቁኛሉ ሁሉም ከኔ ጋር ያደጉት ትምህርት ቤት አካባቢ ምናምን የሄዱት እኔ አማርኛ የሚባል ነገር በጣም ከመጥላቴ ብዛት እኔ አልወድም ነበር አናወራም ነበር አሁን ግን ግድ ብሎ የሰው ሀገር ላይ ምናምን ከሰው ጋር ለመግባባት ብቻ ብለን አወራን ብቻ ይሁን አሁን ይሄ እዚህ ጋር የሚያነጋግረን ነገር አይደለም ይሄ ቋንቋ ይሄ ግም ቋንቋ ደግሞ አወራው ለኔ ስራ አይደለም ዛሬ የመጣውበት ይሄ ለናንተ በቋንቋችሁ ልነግር የመጣውበት ምክንያት አለኝ የመጣውበት ምክንያት እምገርማችሁ ነገር ትላንትና የሀጫሉ ሁንዴሳ ሲዳ ማልጃይና ሲዳ አፋን ሐውልት ኖ ያ እንደ ሐውልት ቁጥር በቃ እና እንደዛ ተሰየበ ማለት ነው በኦሮሞ ልጆች በመንግስት አይደለም የመንግስት ገቢ አይደለም የመንግስት ገንዘብ አይደለም የመንግስት ምንም አይደለም የነፍጠኞች አይደለም የማንኛውም ብሔረሰቦች 5 ሳንቲም ሳይኖርበት የኦሮሞ ልጆች ብቻ አርግቶ የሰየሙት በሀጫሉ ገና ሰማይ ላይ ገና ስሙ ይሰየማል ገና እመጥበታለሁ ማወራውን ቃላቶች ቾክዬ የመጣውበት ነገር አልነግራችሁም እና ዛሬ ልነግራችሁ የመጣውበት ነገር ከትላንትና ጀምሮ የነፍጠኛ ልጆች በጣም እየተንጫጫችሁ ነው በቃ እንዴት ሐውልት ቆመለት ለሀጫሉ የሚባል ይሄ ራሲስት ይሄ አንድ ቀን እንኳን ስለ ኢትዮጵያ ዘፍኖ ማያቅ አንድ ቀን እንኳን ስለ ኢትዮጵያ ምንም ነገር ማያቅ አንድ ቀን እንኳን ስለ ምንም ነገር ማያቅ እንዴት ለሱ ሐውልት ይቆማል እንዴት አርግታችሁ ነው ለሱ እንዳውም ዩኒቨርሲቲ እንዴት በስሙ ይሰየማል ብላችሁ ላ ኢላሃ ኢላላህ እንዳል ሀገሩ ይሄ ዲያስፖራ ላይ ያላችሁ ሁላችሁም አጥለቀለቃችሁት ፌስቡክን ጥቅልቅልቅልቅልቅ አረጋችሁ
እስቲ ልንገራችሁ ነፍጠኞች እስቲ ልንገራችሁ ያቺ ሀገር እኮ ኦሮሚያ ናት አንደኛ ነገር ጎጃም ወይ ጎንደር መተን እኛ አጫሉ ሐውልት ይቁምልን አላልንም አንድ ሁለተኛ ነገር እናንተ ፈልጋችሁ ነው ኦሮሚያ ውስጥ መኖር ያዛችሁት እንጂ እኛ ሲጀመር አልፈለግንም በጉልበት አላወጣናችሁ ከኛ ጋራ በሰላም መስላችሁ እኛን እየጨረሳችሁ እየኖራችሁ እንዳለ ይሄ ጄኔሬሽን ነክቶባችኋል እኔ ምንም ነገር አይመስለኝም ስላለፈው ጄኔሬሽን ታውቃላችሁ ስላለፈው ጄኔሬሽን እኔ ምንም ነገር እኛ ያሁኑ ጄኔሬሽኖች ከናንተ ጋራ እኩል ፌስቡክ ላይ ወጣችሁ ስትንጫጩ ከናንተ ጋር እኩል መጭና ማልጃኔና መንጫጫት አንደኛ በጽሁፍም ብትፈልጉ በመታቁት ቋንቋችሁ ሲከብደነሞ በእንግሊዘኛ በፈረንሳይኛ መልሱን ለናንተ ለመስጠት ዝግጁ ምንም ነገር አይመስለንም ምንም ግን ምንድነው እንደዛ ከትላንትና ጀምሮ ሀጫሉ እንዴት ሀጫሉ ጥላውን ገሰሰ ኧረ ተው እባክህ ለጥላውን ገሰሰ ነው የሚገባው የነበረ ለሀጫሉ አይደለም ምን አገባኝ እኔ ስለ ጥላውን ገሰሰ ምን አገባን እኛ ያሁኑ ጄኔሬሽኖች ከአይናችን ፊት ለፊት እኛ የዚህ ወጣት ምንነትና ጭንቅላቱን አውቆ የነሱን ከጭንቅላታቸው አውቶ የሚነግረን በዘፈንም በብዙ ነገር የሚነግረንን ገላችሁ በዛ ላይ ደግሞ ኦሮሞ እናንተው ናችሁ የገደላችሁ ብላችሁን ሲገደል የነበረች አጠገቡ የነበረች ልጅ አከሌ ገደለ ብላ ሄዳ ተናግራ ጀዋር ገደለ ስትሉ ጀዋር ይሰቀል ይገደል ስትሉ ብዙ ነገር ሲታይላችሁ የጀዋር ቅርጽ የመጣ ሰሞን መንገድ ጀዋር መሐመድ ስትሬት የሚባል ሀጫሉ ሁንዴሳ ስትሬት የሚባል የኦሮሞ ታዋቂዎች ስትሬታቸው ሲሰራ ኦሮሚያ ውስጥ እንደዛ ስታፈርሱ የኦሮሞ ልጆች እናንተን ከናንተ ጀርባ መጥቶ ነፍጠኞች ናቸው ይሄንን ነገር ያደረጉት ብሎ እናንተ ላይ እርምጃ ሳይወስድ ከናንተ ጋር እንደዛ እየኖረ ተበልሶ ያንን ምንድነው የስትሬቱ ስም ሲመልስ ኧረ በእናታችሁ እፈሩ ይሄንን የምልበት ምክንያት አለኝ ዌት እኔ ይሄንን የምልበት ምክንያት አለኝ የሚገርማችሁ ነገር ይሄን የምልበት ምክንያት አለኝ አንዱ ኮሜንት ላይ ያለ ኦሮሚያም ሆነች የትም ሆነች እኛ ኢትዮጵያ አብረን እስካለን ድረስ የፈለግን ነገር መከላከልና የፈለግን ነገር መናገር መብት አለን አው ነፍጠኞች ስለሆናችሁ እናንተ ድሮ ከኔ ጄኔሬሽን በፊት ማለት ነው ነበራችሁ ለናንተ መብት ነበረ አሁን ግን ሁሉም ሰው መብት እንዳለው ራሳችሁ እኛን ስላስተማራችሁን ካሁን በኋላ መብት የላችሁም ኦሮሚያ ላይ ይገባችኋል ኦሮሚያ ላይ እናንተ መብት የላችሁም አንደኛ ነገር ልነግራችሁ መፈልቃላት አለኝ ባህር ዳር ሂዱ ኦሮሞ የለም ያለው ኦሮሞ ወይ ለስራ ወይ ለጉዳይ እዛ ሄዶ የቀረ ካልሆነ በስተቀር የለም ህይወቱን ለማኖር እዛ ሀገር ላይ የገባ የለም አንድ ሁለተኛ ነገር ጎንደር ሂዱ የጎንደር ዩኒቨርሲቲ ውስጥ የኦሮሞ ልጆች እንዴት አርግቶ በስቀቃ እንደወጡና
በዛ ላይ ደግሞ ያንን ሁሉ ነገር ሲደረግ እነዚህ አብረን ኢትዮጵያውያንን እረፉ ብላችሁ አንድም ጥሩ ኮሜንት የሰጣችሁ የለም። እነዚህ ከብቶች እነዚህ ውሾች ግደሉ ጨፍጭፉ ስትሉ የነበረ እንደዛ በአጥር እንደዛ ዞራችሁ ማለት ነው። እንደዛ ያንን ሁሉ ነገር የኦሮሞ ልጆች ስታረጉ ማንም እናንተን የተናገረ የለም። ይሄንን ሁሉ እኛ ሳናውቅ እያለፍን እንዳይመስላችሁ። ነጥብ ይዘናል። ነጥቡ አለቀ። ይሄ ኦሮሞ ጋር አናስ ነጥብ ይቀበዳ ይሄም ነጥብ ይያዝ ይሄም ነጥብ ይያዝ በቃ የለም ነጥብ መያዝ የለም። እናንተም ነጥብ ይዛችሁ እየኖራችሁ ሳትሆኑ አንድ ነገር አስባችሁበት ያን ነገር ያሰባችሁት ነገር ተግባር ላይ ስለምታውሉ እኛም ግዴታ ያንን ነገር ማድረግ አለብን እንደ አንድ ኦሮሞ ሰው እንደ አንድ ኦሮሞ ህዝብ። እንዳው እውነት ከፈለጋችሁ እኔ ይሄንን ሊቭ ላይ ከመጣውበት ቀን ጀምሬ ነፍጠኞች ጨፍጭፋችሁ አውጡ አንወጣም ውጡ ብላችሁ ጠይቁ ካልወጡ በጉልበታችሁ አውጡ ብዬ ስናገር የነበረ አመታት እየቆጠርኩ ነው። እኔ እውነቱን ነው የምነግራችሁ። ምንም ነገር ማንም ከማንም መልስ ማንም ወደ ኋላ ይመልሰኝ የለም። እኔ እውነቱን ነው የምነግራችሁ። ለመሰላችሁ እናንተ እዚች ዓለም ላይ ጉልበተኛ እናንተ በሄዳችሁበት አሜሪካ ብትሉ የትም ሀገር ብትሆኑ በቃ ኢትዮጵያውያን እናንተ ይሄ ብላችሁ የምትኖሩ ራሳችሁን ከፍ ለማድረግ ይሄ የምትሉ ህዝብ ናችሁ። እኛ ከእናንተ የበለጥን ህዝብ ነን። እውነቴ ነው። እኔ ከዚህ በፊት እንደምላችሁ የኦሮሞ ህዝብ ኦሮሚያ ላይ ቆሞ የኦሮሞ ህዝቦችን ቁሙ ነፍጠኞች ተኙ ብትባሉ ብንሸና ማለት ነው አንድ ላይ እንደ ጎርፍ ሆናችሁ ነው የምትሄዱት። ግን ግግም ብላችሁ የቀራችሁበት ምክንያት አልገባኝም። እኔ የእናንተ ምስጢር አወጣው ከዚህ በፊት ሌላ ነገር ቀርቶ የኦሮሞ ሀብታም እንዳይኖር የምትፈልጉበት የነበረ ማለት ነው። የሶዶሬ ባለቤትን እንዴት አርግታችሁ ልታወጡ እንደነበረ የሶዶሬ ባለቤት አውርዳችሁ ማንን እንዲገዛ የፈለጋችሁት ከነፍጠኛ ሀገር የመጣ ልጅ ሰውዬ ማለት ነው። ይሄ ቁሻሻ አህያ ካሁን በኋላ ኦሮሚያ በአህያ አትመራም። ይገባችኋል? እንደዛው ከምኒልክ ጋራ በአህያነት እንደመጣችሁ በያዘላ ከዚህ በፊት እንደመጣችሁ በአህያ እንደመጣችሁ እንደዛው ትመለሳላችሁ። የለም ካሁን በኋላ ኦሮሞ አይሰማችሁም። እስከ ዛሬ ድረስ ያደረጋችሁት ነገር ማንም እቅር ሚላችሁም የለም። እቅርም ልንላችሁ አንፈልግም። የኦሮሞ ልጆች ውጭ ሀገር ያለ እንዳለ ኦሮሚያን ማቆም በአንድ እግር ማቆም ይችላሉ። መገንጠል እንፈልጋለን ብንል ግግም ብትሉና አይሆንም ብትሉ እኛ ኢትዮጵያኖች ነን። አንድ ነገር ስለ መገንጠልና ምናምን ሲመጣ ማለት ነው ችግር አንችልም። ካሁኑ በፊት ህዝቦች የኦሮሞ ህዝቦችን የጨረሳችሁ የጨፈጨፋችሁት የመንግስታችሁ በር ፊት ለፊት እንደዛ ስትጎትቱ የነበረ ምን ስታደርጉ የነበረ አንፈልግም እኛ። አሁን ደግሞ ብላችሁ በአጫሉ መጣችሁ። አጫሉን ገደላችሁ። ብትገሉም እኛ 1 ሚሊዮን አጫሉ ከኋላ አለ ብለን ስንነግራችሁ እንዴት አርግታችሁ የጥላውን ገሰሰ ነው ለጥላውን ገሰሰ ነው የሚገባው። የአምቦ ዩኒቨርሲቲ ያላችሁ ጀግኖች ናችሁ እናንተ ጀግና። አዊ አሁንማ እኮ ይሰማችኋል እኮ ማን ነበረ ስሙ የእናንተ ዝናሽ ትሰማችኋለች። ምክንያቱም ዝናሽ ይሄንን ነገር ካላረገለችላችሁ ምን ታርግላችሁ? እኔ አውቃለሁ። የአምቦ ዩኒቨርሲቲ ፊት ለፊትም ይሄ ያለ ሐውልት ተሰርቷል። ያጫሉ ሐውልት ተሰርቶ ማለት ነው። የኦሮሞዎቹን በስመ ኦሮሞ የተቀመጡት እነዚህ ለስም ኦሮሞ የሆኑት የተቀመጡት እነሱን ገስታችሁ ያንን እንኳን እንዳይመረቅ ትላንትና በአንድ ላይ ያደርጋችሁ ጀግኖች ናችሁ እናንተ።
ምንድነው ይሄንን ያህል እንደዚህ የሚያቃጥላችሁ በሰው ክልል ላይ? ሃይ እናንተ የፈለጋችሁትን አርጉ። ክልል አላችሁ እናንተም እኛ ጋር ተሳፍራችሁ ነው ያላችሁ። ሰፋሪ ናችሁ። ዛሬ ኦሮሚያ እንገነጠል ከተባለ እኮ እናንተ ሁሉ ወጪ ናችሁ፣ ሀጅ ናችሁ እኮ። በመጣችሁበት ያ አህያ ሰውዬ እንዳመጣችሁ እኮ በሱ የመጣበት እግር ነው እኮ የሚመልሳችሁ። ገባችሁ? ስለዛ ዝናሽ እስቲ ከቻላችሁ ማለት ነው እንደዚህ አትንጫጩ። ከፌስቡክ ላይ ከማንኛው ከሚዲያ ከምናምን ላይ ከምትንጫጩ 4 ኪሎንም ውሰዱና ባህር ዳር ውሰዱ። በቃ አርሱ ከኦሮሚያ ውስጥ ጭራሽም ይሄንን ምንድነው የምትሉት 4 ኪሎ ይሄ የሞተበት ሬሳዎች የተቀመጡበት አላየንም እኛ በምድርም በሰማይም አላየንም። ምን አይነት መንግስት እንዳለ እኔ ምንም ነገር ሊገባኛል የለም። ቤት የማንኛውም በዚህ ዓለም ላይ የማንኛውም ቤተ መንግስት ውስጥ የሞተ ሰው ያለፈ የሞተ ሰው በተለይ የ100 ዓመት በፊት የሞተ ሰው 100 ዓመት እኮ ትላንትና ናት እኮ ከ100 ዓመት የሞተ በፊት ያንን ሰው ሐውልት ግቢ ውስጥ አይቆምም ነው። እናንተ ይሄንን ጭንቅላታችሁ ውስጥ የወሰዳችሁት የኦሮሞን ህዝብ ስለጨፈጨፈና የኦሮሞን እናት ጡቶቹን ስለቆረጠላችሁ እጅና እግር ስለቆረጠላችሁ ያንን ነው ያሰባችሁና ያንን ሐሳብ ልታነሱ ስለፈለጋችሁ ነው እዛ ውስጥ ሲመለስላችሁ እጃችሁን የጨበጨባችሁት። ለምን አላደረገም? 1000 ዓመት በፊት ኢትዮጵያ ምን እንደነበረች ታሪክ እንዳላት ካወቃችሁ ያንን ታሪክ ማድረግ ነው የነበረባችሁ። ስለዚህ እኔ ልንገራችሁ ከኦሮሚያ ላይ ምንም ነገር የላችሁ። ገና የኦሮሚያ ሰማይ እንዳለ አያችሁ። ገና የኦሮሚያ ሰማይ እንዳለ hacaaluu ይሆናል። hacaaluu ገባችሁ? የኦሮሚያ ቤቶችና በሮች እንዳለ እናንተ እኮ ሌላ ነገር የናንተ አህዳዊ ባንዲራ እንኳን የናንተ በሮችና ግድግዳዎቹ የናንተ ግድግዳ ላይ እንደዛ ሲለጣጠፍና ሲደራረግ ሁሉ ማንም እናንተ ቀና ብሎ የተናገረ የለም። ምክንያቱም ክልላችን አይደለም አንፈልግም። ማንም ስለናንተ ያወራም የለም አናወራም። ምክንያቱም አንፈልግማ አናወራም። በቃ ክልላችን ላይ ደግሞ እኛም እንደዛ እንደፈለግ ነው ለማድረግ የአባው ባንዲራ ኦሮሞነቴን የሚገልጸኝ እኔ የኢትዮጵያ ባንዲራ አይደለም። ኦሮሞነቴን የሚገልጸኝ እኔ ይሄ የአባገዳ ባንዲራ አይደለም። እኔ ኦሮሞነቴ የሚገልጸኝ እኔ በልጅነቴ የማቀው ያደኩበት የአባው የኦነግ የምትሉት ያንን ባንዲራ ነው። ያንን ባንዲራ እንኳን አይደለም እናንተ ግድግዳና ቆርቆሮና ምናምን ላይ ስታረጉ እኛ ኦሮሚያ ክልል ላይ አንድ አባ እንኳን እንደዚህ ብራዝሌት እንኳን ይዘን ለመሄድ ስለምትፈሩ ነው እኮ ታውቃላችሁ። ኦነግን ስታው ስለምትሸኑ ኦነግን ስለምትፈሩ ምን አስፈራችሁ? ኦነግ እና ሸኔ ሰው ይበላል ምናምን ሰው ይገላል። አው ገና ያርዳችኋል። እኔ እንዳውም እንደፈለኩኝ ከሆነ አንድም ነፍጠኛ አይቀመጥም። ኦነጎች እንዳለ እናንተን አርዶ ያስቀምጥ ነበር። እኔ እንደፈለኩኝ አልሆነም። እንዳው እስቲ ጥላውን ገሰሰ ሂጂና የጎንደር ዩኒቨርሲቲ አለ አይደል እንዴ? ጎንደር ላይ እኮ ዩኒቨርሲቲ አለ። ባህር ዳር ላይና ሁሉም የነፍጠኛ ክልል ላይ እኮ እንዳለ ትምህርት ቤቶቻችሁ ሙሉ ነው አይደል እንዴ? እዛ ላይ ሰይሙት። ምን ነው ጥላውን ገሰሰ ብቻ ነው እንዴ እናንተ ላይ የሞተ? ምን ነው እኛ ላይ hacaaluu ብቻ ነው የሞተ መሰላችሁ እንዴ? ግን የኛ ጄኔሬሽን ያሁኑ ጄኔሬሽን እኛንን መርዝ ስታስነኩን ዝም የሚላችሁ ነገር የለም። የሚገርማችሁ ነገር ማንም ዝም አይላችሁ። የፈለግነው ነገር ለመሰየምና ለማድረግ መብት አለን። መብት አለን። ከኔ ጄኔሬሽን በፊትም እኮ የሞተ ስንት ጀግኖች እኮ ስሞች አሉ። ይሄንን ሁሉ ያንን ሁሉም እንዳንሰይም ስታደርጉ የነበረ ነው። ያሁኖቹ ደግሞ እናንተ ማንም ይሰማ የለም። ይገባችኋል? እናንተ ጀዋር ቢሞት ሌላ ጀዋር የማይመጣ መስሏችሁ ነበር? ከዚህ በፊትም እኮ እንደ ጀዋር የነበረ አባቶ የናንተ አባትም እንደዛ ጀዋር መሐመድ የኔ ጄኔሬሽን ነው።
የኔ ጄኔሬሽን ሆኖ አሁን የዚህ ጄኔሬሽን ውስጥ መጣ 21 ሰርክል ላይ መጣ 20 ሰርክል ላይ እኮ ሌላ ኦሮሞ ጀግና ነበረው እኮ እንደ ጀዋር ስሙ እንደዚህ ከፍ ተብሎ የሚጠራ የነበረው እኮ ያንን የገደላችሁ እናንተ ናችሁ እኮ ታውቃላችሁ ይሄንን ለሱ እንኳን ሐውልት እንዳይቆም እንኳን ያደረጋችሁት ነው ካሁን በኋላ የኛ ጀግኖች ቆሞ ይያሉ ነው እንዳውም የጀዋርንም የሁሉንም ሐውልት ካሁኑ ቆሞ ሐውልት እንሰራለን መብት አለን እኔ ግቢ አለኝ አይደለ ትልቅ ግቢ አለኝ አይደለ ቤት አለኝ አይደለ እንደ እናትና አባቴ ቤት እዛ ግቢ ውስጥ ሐውልት የጀዋር እንዲቆም አረጋለሁ ምን ታመጫለሽ እንዴት ሐውልት ቆመ ብላ አሁንም ኡኡኡት ያለሽ መብት አለን እኛ የሆናችሁ ቅራቂምቦ ኦሮሞ እናንተ የሚፈራ መሰላችሁ እንዴ ሆ ሂዱ እናንተ የአያቶቻችሁን ጀግንነት የወረሳችሁ ከሆነ እኔ ደግሞ የኦሮሞ አያቶቼ የድሮ አያቶቼ ጀግንነታቸው ይያለ በነፍጠኞች እንደዚህ አንገታቸው ጎንበስ ያለ ያንን አልወረስኩም እኔ እውነቱን ነው የምነግራችሁ እኔ ያንን አልወረስኩም እኔ የወረስኩት የራሴ ልብ ነው እኔ የወረስኩት የራሴ ልብ ያሁኑ የዚህ ጄኔሬሽን ልብ ነው የወረስኩት እኔ ለምን አሁን እኩል ያደረገ ሚዲያ መጣ ፌስቡክ መጣ ብዙ ነገር መጣ ስለዚህ እኔ ምንም ነገር አይመስለኝም ይገባችኋል አማርኛ ነው ማወራው ዛሬ በማታቁት ቋንቋ ገና ለገና ያ ኩችኩቾ ታይ ህንድና ምናምን የሚተረጉም መጥቶ ለእናንተ እንዲተረጉም አይደለም ቀጥ ሲሪየስሊ ዳይሬክትሊ ነው የምነግራችሁ አያቶቼ አባቶቼ ምናምን ስታረጉ የነበረ እነሱ እናንተ ፈርቶ ብዙ ነገር ሲያረጉ የነበረ ሌላ ነገር አይደለም ኦሮሞማ እንኳን የኦሮሞ እንኳን አንድ ኦሮሞ ነኝ ብሎ ደረቱን እንዳሁኑ እንደዚህ አይነት ጄኔሬሽን ልባቸውን ከፍ አድርጎ እንኳን አይሄዱም ነበር የናንተ እንደዚህ ዝቅ ያደርጋችሁት ማለት ነው ያሁኑ ጊዜ የለም እንደዚህ አይነት ነገር ከፍ አድርግቼ ነው የሚሄደው ምክንያቱም ከኔ የበለጠ እንደዚህ ከፍ እንድል ልጄን አስተምራለሁ ማለት ነው ለምን እናንተ አባቶቻችሁ እናንተን ያስተማረ በቃ የበላይነት ኢትዮጵያ አሃዳዊ ኢትዮጵያ አንድ ቋንቋ አንድ ብሔር አንድ ባህል የናንተ ነጠላ ልልበስ ሀዘን መጣ ሲባል ነጠላ ዘግዝቄ እንዲሄዳ ያንን ነው ልታስተምሩኝ ያንን ልትመልሱልኝ ትፈልጋላችሁ አትችሉም ባክሽ ወደዛ ሂጂ እዛው ጎንደር ጎጃምና ባህር ዳር እኛ ጋር አይደለም ያ እኛ ጋር አይደለም ያሁኑ ጄኔሬሽን ጆሮ አይሰጥሽም ረረበናትሽ ሂጂ ከዚህ ከቻላችሁ ቤተሰብ ካላችሁ ውጭ ሀገር ያላችሁ ዲያስፖራ ነን የምትሉት ከቻላችሁ በምትችሉት አቅምና ያህል ማለት ነው አውጡ አለቅልቃችሁ አውጡ ከሀገራችን ከኦሮሚያ ሀገር ኦሮሚያ ራሷን የቻለች ሀገር ልታደርግ ነው ከራያችሁ ላይ መጥቶ ዱብዳ እንዳይወርድባችሁ ኦሮሚያ እንገነጠላለን ካል መንግስት ሊከለክል አይችልም እኛ ብቻ አንድ ሆነን በአንድ ቋንቋ በአንድ አፋችን ብቻ ተነስተን ኦሮሚያ ትገነጠል ካል መንግስት ሊከለክለን አይችልም ጎረቤት ሊከለክለን አይችልም የማንኛውም ዓለማችን ላይ ያለ ሊከለክሉን አይችሉም ይሄን ታውቃላችሁ ታዲያ ከናንተ ጋር ምን አሁን እኮ ዘመዴ ብዙ ነገሮች እኮ ምናቀው ነገር አለ የድሮዎቹ ማያቁት አሁን እኛ ምናቀው ብዙ ነገሮች አለ ስለዚህ ያንን ሁሉ እኛ አሁን ለወደፊት እናረጋ እኛ የኔ ጄኔሬሽን ባያረግም የሚመጣ ጄኔሬሽን ኦሮሚያን ይገነጥላል ከኢትዮጵያ ላይ ያንቺ ጄኔሬሽን አሁን አፍሽን ከፍተሽ ሚኒሊክ እምትይና ለኦሮሞ እንቅልፍ ያጣሹ ያንቺ የሚመጣው ጄኔሬሽን መግቢያ ያጣሉ መግቢያ እንኳን ያጣሉ መግቢያ ባጫሉ ከመጣሽ ዘመድ እኔ ልክልክሽ ነው የምነግርሽ ልክልክሽ ነው የምነግርህ አዳሜዎች ልክልካችሁ ነው የምነግራችሁ እኔ ምንም ነገር አይመስለኝም እኔ ምንም ነገር አይመስለኝም ሚኒሊኮች ግቡ ተሳደቡ ገባችኋ እኔ ምንም አይመስለኝም ከናንተ ጋር አንድ አይነም ብላሳለኝ አንድ አይነት አፋለኝ ለናንተ መልስ የምሰጥበት ቡዶች ለሰው እንቅልፍ ማተኙ ሄዱ የለመዳችሁበት ቦታ ኮሜንት ላይ ምናምን ላይ
ምን አላችሁ ደግሞ? አንደኛው ደግሞ ምን አለ? ሻይ ቤት ነው ለሱ መሰየም ያለበት እንጂ ዩኒቨርሲቲ አይደለም አለ። ሻይ ቤት አልሳደብም። አይገርምም? ለምን እኔ ጠጅና ጠላ ህዝብ አይደለሁም። ከጠጅና ከጠላ ህዝብ የወጣች አይደለሁም። ስነ ስርዓት አለኝ እኔ። አልሰድብም። ሻይ ቤት ወይ አልሰማም እንደ እንዳለ እኮ ፊንፊኔ ላይ ብትል ብዙ ቦታ ላዮች ላይ ብትል ማለት ነው እንዳለ የሀጫሉ ካፌ ቤት፣ የሀጫሉ ካፌ ቤት፣ ሀጫሉ ምግብ ቤት፣ ሀጫሉ ምንድነው? ሀጫሉ አራ ሀጫሉ ያልመጣበት ነገር የለም። ሀጫሉ የተለያየ ማአት ሀጫሉ መጥቷል። አይገርማችሁ? የተለያየ ነገር እኔ ራሴ እዚህ ጋር ልነቀስ ነው። ሀጫሉ ወይ ያ ሰዓት እንደዚህ ነው ተቀምጬ ማወራ ከናንተ ጋር። ሀጫሉ እዚህ ጋር ሀጫሉ እያያችሁ በቃ ቅጥል ሞታችሁ በቃ خلاص ምን ታመጣለሽ? ምን አገባሽ? ስለ ሀጫሉ የተወለደበት ክልል የተወለደበት ሀገር የራሱ ሀገር ገላችሁት በልታችሁት እንዳይመረመር ቶሎ ብላችሁ ላጣርግታችሁ ይዛችሁ ሃይ ሸኔ ከገደለ ጀዋር ከገደለ ለምን አልመረመራችሁም? ለምን ጀዋር እንደገደለና ኦነግ እንደገደለ ለምን ለይታችሁ ለምን አላወጣችሁም? እናንተ የገደላችሁ ስላወቃችሁ አፋች የሁሉ የህዝብን አፍ ለመያዝ ነው። ምን ሀጫሉ አማራ ነው እኮ ሀጫሉ አማራ እኮ ነው። ኧረ እንኳን ሰማሁ ይሄንን ከምኒልክ ዘር ላላው በለየክ የዋልጃን እሺ እምዬ ምኒልክ ሀጫሉ አማራ እኮ ነው። ኧረ ተይ እንዴ ልንገርሽ እምዬ ምኒልክ ልንገርሽ ኦሮሞ ወያኔን ሲያወርዱ እኮ አይታችሁ ከሆነ ብዙ የአማራ ህዝቦች ኦሮሞነታቸውን ገቡ እኮ ወደ ኦሮሞ ገቡ። አርቲስቶች እንኳን ናቃለሁ እኔ ስምስሞቹ እኔ ቦጋለ ምናምን ይሄ ሁሉ እኔ ድሮ ይሄ አይመስለኝም ነበር። አማራዎች ይመስሉኝ ነበር። ግን ኦሮሞ መሆናቸው ብዙ አርቲስቶችም ኦሮሞ ነን ብላችሁ መጣችሁ። ብዙ ለምን ስንት ቀሮ ሲያልቅ እንደዛ ኦሮሞነታቸው አወጃችሁ? ሳፋሪ አረ ወደ መጣሽበት። እኔ የአማራ ሙስሊም የነፍጠኛ ሙስሊም አልወድም። ቻው በጣም ነው የምጠላ። ገባችሁ? እኔ የሚገርማችሁ ነገር እንኳንም ይሄንን ጄኔሬሽን ላይ ልክ እናንተም አንድን ቃላት ስትሉ 1000 ቃላት አርግተን የምንመልስበት ሆዴ ውስጥ ማሊዝበት እንደ ፌስቡክ እንደ ሚዲያ የተለያዩ ሚዲያዎች እንኳን መጡልኝ ብዬ ነው እኔ በአሁኑ ሰዓት ደስ ይምለኝ። ለምን መልስ ሰጣቸዋለሁ። ኮሜንቶቻችሁን እንዳም ወስዳለሁ ከነፍጠኛ ክልል የነፍጠኞች ኮሜንቶች እንዳላችሁ ያደረጋችሁት ማለት ነው እንዳለ አመጣለሁ ለጥፍ ነው ማረግላችሁ። ያው ኦሮሞ አቃፊ ስለሆነ እኮ አይሰማም እኮ ብዙ ነገር ለነሱ ብንነግርም እኮ ምንም ነገር አይሰሙም። ኦሮሞዎች አይደለም እንዴ? ኦሮሞዎች ምንም ደንታሚላቸው በቃ ዛሬ ስለ ምናምን ምናወራ ምን ታርጉ? እናንተማ ምን ታርጉ? ከናንተ ጋር እኔ የምቃጠል እንዳይመስላችሁ። ቻ አትቃጠሉ። እንግዲህ መንገዱ እንዳለ ጨርቄ ያርግላችሁ። ወደ መጣችሁበት በአህያ እንደመጣችሁ ወደ አህያ የአህያው ሰውዬ ገና ኦሮሚያ ሳይመጣ በፊት ኦሮሞ አማርኛ ቋንቋ አያቅም ነበር። የለም የተገጠጋ የለም ማንም ኦሮሞ አማርኛን አያቅም ነበር።
መታችሁ ሰፈራ መጣ እኛ ጋር መጣና ብቻ መሬቷና ምናምን ለምለሙን ምናምን እንዳይ በቃ ተቃጠለ ግጥል አለ በቃ خلاص አለ እኔ አለ ይሄ ያረጋለው አለ በቃ እቺንን ክልል አለ አማርኛን አረጋታለሁ ብሎ ለምን እናንተ በቁጥር ነው የምትቆጠሩት የነበር ላሙ ምኑ ቅቤው ሁሉም ነገር ሞልቷላ አልመለስ ብሎ ተቀመጠ ማለት ነው አው ለማዳጋስከር ብዙዎቹ ትላላችሁ ይሄን ማዳጋስከር ልንገራችሁ ማዳጋስከር ማለት ደግሞ ኢል ናት ኢል ይባላል በፈረንሳይኛ እንግዲህ ኢል ይባላል በእንግሊዘኛም እንግዲህ ልክ እንደ ማንኛውም ትንንሽ ውሃ ላይ ተገስቶ እንዳሉ ማለት ነው እንደዛ ነው ኦሮሞ ከስንት ሺህ አመታት በፊት ነው ኢትዮጵያ የምትባል አቢሲኒያ የምትባል ላይ የነበረች ይገባል ወይ ይገባሻል ምን ይልክ ስለዛ እኛ የነበርነው እዚህ ነው ባይሆን ምን ማዳጋስከር ብቻ ለምን ተወስዳላችሁ ህንድ ሀገርም እኮ አለን እኛ ኦሮሞዎች ተገስተን ያ ሰዓት የተወሰደ ጀርመን ሀገር ብዙ ሀገሮች ተወስዶ ሄደዋል እኮ ስለዛ ይሄ ትንጥዬ ናት እኮ ማዳጋስከር ማለት እኮ አይታችሁ ከሆነ ምንድነው ማዳጋስከር ብላችሁ ሰው ስትሳደቡ አታቁም እንዴ ትንሽ እስቲ ላሳያችሁ እንዴ ረቆይ እስቲ ወይ ከናንተ ጋር ምን አዳረቀኝ እኔ ነፍጠኛ ምንም ነገር ስለማያቅ በቃ ማሳየት አለብን በቃ ወይ ምንም ነገር አታቁማ በቃ በገሃድ እናንተ ማሳየት አለብን በቃ ወይ ይሄው ላሳይሽ ነው ማዳጋስከር ወይ አይ እዚህ ይታያል ነፍጠኞች ማዳጋስከር ብላችሁ የምትሳደቡት አፍሪካ ቺናት እሺ ነፍጠኞች ይታያል ኢትዮጵያ ያለች እዚህ ጋር ናት ነፍጠኞች ይታያል እቺ ማዳጋስከር ናት አንጅሬ ነፍጠኛ እቺ ማዳጋስከር ናት እዚህ ጋር እጄ ያለበት አያችሁ ስለዛ ይሄን ማዳጋስከር ከአፍሪካ ሀገር ነፍጠኞች እዩት ነፍጠኛ መልሳለኝ ጠብቂ አባሃኡነ መልሳለኝ ላንቺ መልሳለኝ ማዳጋስከር ለምትሉ ሁሉ ጊዜ ማዳጋስከር ብላችሁ ሞታችኋል እንዳው ዘመዶቻችሁ ይምጡልን የኛ ዘመዶች ይምጡልኝ እንዳው እኔ ፈልጋለሁ እንዲመጡልኝ አጅሬ እቺ አፍሪካ ናት እሺ ኢትዮጵያ ያለች እዚህ ጋር ናት እሺ ማዳጋስከር እቺ ናት ማዳጋስከር ማለት አሜሪካን አይደለም ይሄ እንደ ትልልቅ ሀገር አይደለም እሺ ደደቦች ነፍጠኛ አው በእናታችሁ አትደውሉት አያችዋ ስለዛ ከዚህ ከአፍሪካ ሀገር ፈረንሳይ የምትባል ፈረንሳይ ማለት እቺ ናት አያችሁ እኔ ያለሁበት አካባቢ አሁን ለምሳሌ ሊቢያ ወራውበት ያለ እዚች ጋር ናት ኮኮባ ትታያለች ማለት ማይ ሆም ማለት ነው ማይ ሆም ይገባሻል ደደብ እቺ አፍሪካ ናት እሺ ከዚህ አፍሪካ ፈረንሳይ ሀገር ፈረንሳይ የፈረንሳይ ሰውን የሚገዙበት ምክንያት እህል ለመስራት ለፈረንሳይ ሀገር ብዙ ነገር ለማሰራት ልክ እንደ ባሪያ ማለት ነው እንደ ባሪያ ለመግዛት አፍሪካን ሀገር መጥቶ የሴኔጋልን የምናምኖችን በብዛት 90% ከኢትዮጵያ ከአፍሪካ 90% ይገዙና ግማሹን ይዞ መጥሄዶ ማዳጋስከርን ጨመሩ ከአፍሪካ ነው የተገዙት ማዳጋስከር ኦሮሞ ብቻ አይደለም
be careful ኦሮሞም ሊኖርበት ይችላል I don't know መጠየቅ አለብኝ ሄጄ ጠይቃለሁ እኔ I don't know እኔ ሄጄ መጠየቅ አለብኝ እንደውም ጠይቃለሁ እንደ ዘሮቼ እዛ ካሉ እንደውም ራሳቸውን አውቆ ወደ ኦሮሚያ ለምለም ክልል ሀገር እንዲመጡ እንደ በጣም ምንም ነገር የሌለ ሀገር ናት ብዙ ነገር ከፈረንሳይ ከምናምን የሚያስገቡት ናቸው ከዛ በኋላ ከዚህ ሀገር ነፍጠኞች እየሰማችሁ ነው ደደብ ምንም ማትችሉ ዝም ብላችሁ ማዳጋስካር ምትሉ ማዳጋስካር እቺ ናት ኦሮሞ እኮ ያለው እኮ እዚህ ላይ ነው እኮ ይሄ ሁሉ እኮ ኦሮሞ ነበር እኮ ደደብ እስከ ኬንያ ጫፍ ድረስ ኬንያ ውስጥ እኮ አሁን የኦሮሞ ህዝብ ራሳቸውን ያላወቁ አሉ እኮ ገና ሰማችሁ ይሄንን ደደቦች እዩት ዝም ብለሽ ደደብ ይሄ ከዚህ ነው እኛ እናንተ ጋር የመጣ ነው ተሰደን ደደብ የሆንሽ ደደብ ነገር ደደቦች ናችሁ በጣም ደደብ ናችሁ እኔ ግራ ታገቡኛላችሁ ወይ ሳትማሩ ወይ ምንም ነገር ሳታደርጉ ከሀገር ስትወጡ በጣም ትገርሙኛላችሁ እንዴት ሰው ሳይማር ምንም ነገር ሳያቅ ብትማሪ ኖሮ ማዳጋስካር የት ናት ብለሽ ትፈልጊ ነበር ገና ማዳጋስካር ብለሽ ሰውን ሳትናገሪ እንዴት አርግቶ ነው እስቲ ሰው ከኦሮሚያ ተነስቼ በምን አይነት መርከብ ነው ሄድኩት እስቲ ማዳጋስካርን ወህንም እስቲ ከማዳጋስካር እንዴት አርጌ ነው እስቲ እስከ ኢትዮጵያ ከአፍሪካ ውስጥ እንዴት አርጌ ነው ኢትዮጵያን የምትባል የትና የት ስንት ሺህ ኪሎ ሜትር ተሰድጄ የምመጣው በቃ እንዳውም ከሰየምሽልኝ እንዳውም ሁለት አለን ማለት ነው በቃ እዛም ሄደን ኦሮሚያ ብለን እንሰይማለን በጣም በጥሩ ሁኔታ ማለት ነው ስለዛ ደደቦች በቃ አሁን እንግዲህ ይሄንን ቋንቋ የናንተ ይሄንን ቋንቋ እዚህ ላይ ነው ማቆመው ምክንያቱም ካሁን ባላ ቋንቋው ስለማይጠቅመኝ ሌላ ነገር ላወራ ስለሆነ ሌላ ነገር ላወራ ስለሆነ አማርኛ እዚህ ጋር አቆማለሁ ለእናንተ መልስ የምሰጥበት የፈለኩት እቺ ብቻ ናት ስለዛ ማዳጋስካር በጣም ሩቅ ነው እሺ ገባችሁ ባይሆን እናንተ ከእስራኤሎች እንኳን ብንል እኮ እስራኤል መጥቶ ስለነበረ ዘራፊዎች ሂዱ ተጠቅላላችሁ ሂዱ አታስፈልጉም ኦሮሚያ ላይ አታስፈልጉም የኦሮሚያ ገና እስከ ዛሬ ድረስ ያለቁት የኦሮሞ ጀግኖች የኦሮሞ ዘፋኝ ብትያለሽ ምኑ ሁሉም ገና ኦሮሚያ ላይ ሐውልታቸው በየአንድ እርምጃ ይወጣሉ በአንድ እርምጃ ይወጣሉ ገባችሁ ስለዛ ዝም ብላችሁ አትንጫጩ ባይሆን እኛ ከማዳጋስካር ከመጣን እናንተም ሄዳችሁ እዛው ሂዱ በቃ እኛ በቃ ከማዳጋስካር መተናል እሷች ስንት ሚሊዮን ህዝብ ከዛች ጥቂት ማዳጋስካር መጣ አይደለ ወይ ማዳጋስካር እንኳንም ማዳጋስካር ሆንኩ አሁን የሰማሽውን ሼር አድርጊ ለነፍጠኞችሽ እኔ ምኒልክ ምናል ምኒልክ እንፈዷል መተ ምኒልክ ይፍ ምኒልክ ጆሃና አካሲቲ ኢልማን ኦሮሞዳ ወኒን ኢንተርኔት ጉበረቲ ሄዱ ዴማ ጅሩ ኩኒ ዋን ሄዱ ነማ አጃይብ ሲሳቲ ወኒ ነፍጠኞኒ ትጅረም ኩኒ ዋን ሄዱ ነማ አጃይብ ሲሳቲ ወኒ ዱጋዳ ዮ ዱጋ በርባደን አከኑቲ ወልኛቹ ጅሩ አከኑቲ ዋውኑቲ ወልገሉ ጅሩ ኸነ ሁንደ ዋን አርጋ ጅረኒፍ ጀቻ ከይሰቱ ጋ ገንደ ህያሙቲ ወሪ ኸራ ገንደ ሰኒሰን ረሄዱን ኢሳኒ isaan jala deemanii waan hedduudha isaanii wajji haasawaa jiranii waan hedduudhaani komeenti jalatti oromoo taatee yookaan ilmo oromoodhaa tahee maqaa oromoodhaa qabatee giziyachi waan isaan haasawan san jala irratti
ኦሮሞቴ ጀዋሪቱ አጀሰ ጊዜ ጀው ዱበ ነፍጠኛ ማል ዴቢሳ ከኑ ኸኒቱ በርባደን ወኒን ኢሲን ዴቢሳ ኑ ኸኒቱን ሂንጅሩ ጀቹ ስኒገሌ ሰኒፉ አከሲ ጅራ ኦሮሞን ሀርኪን እረጉዳን ጀቹዳ ሄሎ akkam naga ayaketi warra Madagaskar irra jirta mem yaad mali qabda waa'ee hacaaluu irraa kan keetti kaleessa waan naftanyoonni haasawaa dubbatan waan irraa haasawaa jiru kanarra hacaaluu jechuun waa'ee hacaaluu irraa hacaaluutti ስለ ሀጫሉ መናገር ከፈለጉ ማለት ነው እንደውም አሁንም አልተሰራለትም ሀጫሉ እኛ ሲዳ የሚሉትን እዛ አልፈለግንም ኦሮሚያ ላይ ማለት እምብርታችን ላይ ፊንፊኔ ምልልክ ያለበት ቦታ እሱን አንስቶ እሱ በወርቅ አሰርተን እዛ ማስቀመጥ አለብን ጀግናችን ነው ሀጫሉ ማለት ሀጫሉ ብቻ ሳይሆን ያለፉት ሀጂ አደም ሳዶ ሁሉም ነዲ ገመደ ሁሉንም እዛ ላይ ማስራት አለብን ናፍጠኛ ምንም ታሪክ የላቸው እቺ ማዳጋስካር ያለችው ቤቷ አይኗ ነው ያየችው አይነ ስውር እኮ ናት እስቲ በምንድነው ያየችው በእጅ እንደዚህ ብላ ካርታውን ማዳጋስካር ኦሮሞ ሻታታት እንዴት አየች እስቲ ስለ ሀጫሉ ደግሞ አያገባችሁም ጥልቅ አትበሉ እናንተ ጫውናችሁ ለመሆኑ እኮ እነሱ እኮ አይፈረድባቸው ምን መሰለ ላለበላዎች መጫወት ጫት ይናፍቃቸዋል ታውቂያለሽ ሰው ሀገር ሆኖ እንግዲህ መጫወት አይቻልም ዝም ብሎ ማለት ነው ስለዚህ ሰበቡን ይፈልጉና ያቺ ነገር ስለምትናፍቃቸው ይላሉ እየወጡ እስቲ ያቸው አሁን አንድ ነገር ሲባል ኦሮሞ ሰላማዊ ሰልፍ ሲወጣ እነሱ ምንድነው እስቲ የቀሰቀሳች ዝም ብሎ ካለ ምክንያቱ ራሱ እኮ በጠይቂያቸው አያውቁም ግማሾቹ ማለት ዝም ብሎ ነው የሚወጡት እነሱም ነገ ይሄ ይደርሳቸዋል ግን እኔ አንድ ነገር ማለት የሚፈልገው አትንጫጩ በእኛ እጅ መዳፍ ላይ ነው ያላችሁት ናፍጠኞች ለምን እንደሆነ አገር የላችሁ መንደር የላችሁ እናንተ የምታዩት አዲስ አበባ ፎቁ የተሰራ በነገራችን ላይ በኦሮሞ ብር ነው እንጂ ምንም የላችሁ ብኖራቸው ይሄ አንድ 5 ቀን መንገዱ ሲዘጋ ሽንኩርት ወደደ ቀይ ስሩ ወደደ ያላችሁ አጮብ ነበር ብኖራችሁ ከጎንደር ታስገባላችሁ ስለዚህ ሀጫሉ ስለ ሀጫሉ እነሱ ቀርቶ ማናገር እውነቴን ነው የምልሽ ያ መንግስት ተብየው ያ ዙረታም ሰውዬ ማለት ነው እሱ ራሱ ስለ ሀጫሉ ተናግሮ አይጨርስም ለምን ጀግንነቱ ስለማቁ ነው እሱን ገሎ እነ ጀዋርን ያሰሩት እኛ ኦሮሞ ስንት ሚሊዮን 50 ሚሊዮን ራሱ ብንሆን አይችሉንም ሌላ ቀርቶ ማለት ነው ለምን ጭንቅላታችን አይታሰርም ድሮ መለስ ዜናም እኮ በፍቅር ይዞን ነው እንጂ በጉልበት ይዞን አይደለም እየዋሸን በፍቅር አዲስ አበባ የኦሮሞ ናት እያለ ነው እኛ ጀግኖች ነን እንደነሱ ያፍ ጀግና ብቻ ሳይሆን በስነ ስርዓት ምናሳይ እነሱ ግን ያላደረጉትን ያላጨማለቁትን አጨማለቀ እነሱ ጀግንነት እየመሰላቸው እኮ ሌላ ነገር በቃ ይሄንን የኦሮሚያ ውስጥ ያለው ህዝብ ማለት ነው እህቴ አንድ ነገር ልንገርሽ ኦሮሚያ ውስጥ ያለ አማራ አለ ለምሳሌ እስቲ ሳንርቅ ሁሉ ድንበር ውስጥ ሄደ ስትይ አማራ አይታጥም ብዙ መንደሮች አማራዎች ናቸው ባለንርበቶች ማለት ካሰላ ልጀምርልሽ ኃይሌ ገርበስላሴ ያደገበት ቦታ ገጠር ነበረ ወደ ከተማ ተሰደደ የገባ የሱ ፎቅ አለ ይሄንን ለምንድን ነው ኦሮሚያ ውስጥ አሁን ስለ አማራ ማይናገሩት ብቲ ያውቃሉ ምንም አማራዎች እንደማያመጡ ስለሚያውቁ ከጥፍራቸው ቆሻሻ አይቆጥሩም አማራ ኦሮሚያ ውስጥ ያሉትን አማራዎች ማለት ነው ለምንድን ነው ያላፈናቀሉት ብትሉ በአንድ ደቂቃ ውስጥ ያፈናቅላሉ በጀምሩ ማለት ነው ግን እነሱ አሁን ኦሮሚያ ውስጥ ያሉት ኦሮሞዎችን አማራዎችን ከጥፍራቸው ቆሻሻ ስላልቆጠርናቸው እስከዛሬ ያልተናገርናቸው እንናገራለን ግን ወደፊት ማለት ነው አይቀርላችሁ ስትወጡ ቦታ አዘጋጁ በደንብ አርግታችሁ ጎንደር ላይ ግን ጎንደርም የኦሮሞ ናት እንዳትከራከሩ ጎንደርም ወደን ነው እንጂ የሰጣናችሁ እናንተ ቦታ የላችሁ ታሪካችሁ ሲነገር ቦታ የላችሁ ኦሮሞ ኩሽ እስከ ባህር ዳር የኦሮሞ መሬት ነበረ አጥኑ እኛ ኩሾች እስከ ባህር ዳር መሬታችን ነበረ እናንተ ግን ከየት እንደመጣችሁ ታውቃላችሁ ሶሪያ ከአፍሪካ ማለት ከአረብ ሀገርም ከአፍሪካም ተቀያይጣችሁ መጣችሁ አማራ ስትባሉ ዛሬ በቃ ነፍሳችሁ ዘራችሁ ወደ ኦሮሚያ ስትገቡ ደግሞ ወደ ዘራቁ
የለም እሱ ድሮ ወደን መሬታችን ሰፊ ስለሆነ ነው የሰጠናችሁ። ግን አሁን ይሄው እየጠበበ እኛም እንወልዳለን እናንተም ትወልዳላችሁ፣ ቦታችሁን አታውቁም። ስለዚህ አሁን እያጠረ መሬቱ ስለመጣ መነሳታቸው አይቀርም። አማራዎች የኔ የአፍ ጀግናዎች እኛም መደጋስካር ልታስገቡ እናንተ ጎንደሯን ራሱ እንዳታጡ። ኦሮሞ መደጋስካር ነው አያፍሩም እንዴ? እውነትም ግን እውነትም አያፍሩም እንዴ? በጣም ነው የሚያሳፍረው እንጂ በጣም ነው የሚያሳፍረው። አይ እኔ ቢሆን እኔ እኮ የገረመኝ እነሱ ራሱ ኦሮሞ መደጋስካር ነው ሲሉ ሴትዮዋን ግን በደንብ ልብ ብላ አይተዋል እንዴ? ሴትዮ እኮ አይነ ስውር ናት። አላየችም ይሆናል። በቃ እሷ ብቻ አይደለችም፣ ብዙዎቹ እንደዚህ ይላሉ። ከማዳጋስካር ነው የመጣችሁት ኦሮሞ ጋላ ከማዳጋስካር ነው የመጣ ጋላ ወደ መጣበት ማዳጋስካር እቺን ነው የምታክለው። ስንት ሚሊዮን አይደለም ስንት ሺህ ሰውን የማይችል ሀገር ናት ማዳጋስካር። ከአፍሪካ የተገዙ ናቸው እዛ የሄዱት፣ ግን አልተማሩም፣ አያውቁማ። በቃ ሳይማሩ ነው የወጡት። ቤተሰቦቻቸው እዛ አካባቢ እየሸቀሉ ሴትዮ ዝም ብላ አሁን እኔ እህት አንድ ነገር እንገርሽ አማራዎች ማለት ነው። አሁን የሆነ ህፃን ልጅ መጥቶ ማለት ተፈጥሬ ያለው ዛሬ እንደዚሁ እንዳለው ነው የተወለድኩኝ ቢል ማለት ነው ከአማራ ክልል እውነቴን ነው የምለው ወላሂ ትንሽ የልጅ ትንሽ አደግ ያለ ማለት ነው እኔ አሁን ነው ከሰማይ የወረድኩኝ አሁን እንደዚሁ እንዳለው ነው የተወለድኩኝ ቢል ሶሻል ሚዲያ ትልቁ ሚዲያ እሳት ሚዲያ ሳይቀር ይሄ ልጅ ዛሬ እንደዚህ ተወልዷል እያሉ አዎ እሱ ቆይቷል እኮ እሱን ያረጉ ነው። ገለቶሚ ሄዱን ገለቶሚ ህብሌት እንደዛ ነው የነሱ ነገርና እኛ ኩሾች ነን። ከየትም አልመጣንም። እናመሰግናለን አማራዎች መደጋስካርም ጨምሩብን። እንደው ፈረንሳይንም ጀርመንንም ጨምር። ትክክል ነሽ። አመሰግናለሁ። እሺ አመሰግናለሁ። አይ አከሲቲ እኛ ጨርሰን እናውቃለን፣ በደንብ እናውቃለን። እኛ ከየት እንደመጣን ምን እንደሆነ እናውቃለን። አዳምና ሔዋንና አዳም ሲፈጠር ጀምሮ ኢትዮጵያ ምድር የተፈጠረች ጀምሮ ጥቁር ሰው ከተፈጠረ ጀምሮ እዛው ሀገር ተፈጥረናል እኛ። ስለዚህ ማዳጋስካር ያሉት እንዳውም ዘመዶቻችን ራሳቸውን ስለማያውቁ ሄደን እንፈልግና ወደ የእውነተኛው ሀገራቸውን መልሳቸዋለን። ማዳጋስካር ሙሉ በሙሉ አይደለም። ከማዳጋስካር ፈረንሳይ ናት ገዝታ ከአፍሪካን ሀገር ገዝታ እዛ ስለወሰደቻቸው እንዳውም ሌላዎቹ እንደ ሴኔጋል እንደ ብዙ አይነቶች አሉ። አሁን በቅርብ ራሱ በራሴ ቲቪ ማለት ነው ያየሁትኝ ከጊኒ ነው ጊኔ ከጊኒ የሚባል የወሰዱ አሉ ማለት ነው። ገባችሁ? እና ያንን ሁሉ እንደምናመጣ እርግጠኛ ነን እንላቸዋለሁ። ያው ማዳጋስካር ብላችሁ ሰዎቹን ቀሰቀሳችሁ እናንተ ነው የፈለጋችሁት። hacaaluu gana ያጫሉ ይሄ hacaaluu ነው መጣ ሄሎ ሰላም አለይኩም ኢብራ hedduu takka nu gammachiiste bakka wallahi jechuun waan biraatti fandoon isuma galatoomfachuu fi hedduu takka galatoome baga lekkelekkee timti ummata kana hedduu takka bakka wallahi ummata kana akkanaatu dawaadhaaf wallahi rasaasa daran akkanaatu wayyaa dafa ummata kana siigale hedduu takka bakka سرّان كمان والله ليف كان كيروح الدولة لا تكاكا راتي والله أنا جايب سيسني بكا ما شاء الله يا ما تجرخني أفان إساني ملي وان بيخنين كبني أفان إساني سنين اتهم تجرته أفان إسان بيخن سنيني وان إسان بربادن سن اتهمته جبات بكا يا كان بكا ومرني خمبر نمن سني يو برباني أوروميا قوتو هجالو أنا ما أنتو إسان قلتي نو تقول جميت دام نسيدا هجالو ده هاي ما أنتو إسان قلتي ور دبتشون كوانا كان لا فتشو خنيوان أرجنيف خنا هندا هاسان قافة في النهاية خيسا أشتي إسا قال جلسان برهوبة سيقا له هندوبة وصوا جالنا في النهاية خيسا برهوبة هندوبة الركز يعني خنوان تهي في ججبادا إن شاء الله ربي نسمح جر جارون دم خيسانو قالتو مجرتني إن شاء الله قالتو فتشو في الدفاع قالتو جباد بكا إن شاء الله قالتو مين أي hacaaluun ከነካችሁ የከዚህ በፊቱ የኦሮሞን ጀግኖች ብትነኩ ይሻላል። የኦሮሞን ጀግኖች ኢልማን ኦሮሞዳ ደገፈዳ ጄኔሬሽናን አናማ ኸይሰ ጅሩ ከነቲ hacaaluu tuquu jechuun anaaf du'a dhugaan isiniima sinigalee ጄኔሬሽን እና ዱራዳ ወራ ከኢቢሳዳ ወራ ከ ሁንደ ኢሳኒቱ ወራ qabsaa'ota meeqaan tam qabna
Sinigale kanneen hunda akka faranjaaniitu gawaata kanatti fakkaatu maaliif generation khiyya isaanii keessatti waan inni hojjete hin beeku. Wanni isaan hojjetan maal akka ta'e hin beeku. Saniifuu waa'ee isaanii dubbachuudhaaf waan kitaabarraa arke qofa dubbisuu waa'ee akka oduufatti namni naa hime dubbachuu waan adda addaa kana waan taarika akka isaan irraan tana minilik akka taarikaa dubbachuu jiran kana si galee akkas ta'a. Garuu waa'ee hacaaluudhaa dubbachuudhaaf yeroo ammaan tanaa dhugaa yoo barbaadan waa'ee hacaaluudhaa dubbachuudhaaf osoo nan generation kana keessa jiruutiin maalummaa Oromoodhaa akkanatti lafa naa kaayee naa ibse. Saniifuu waa'ee hacaaluudhaa dubbachuudhaaf yeroo ammaan tanaatti qaceellootti hin dandayaa jechuudha. Waaniin taarika irraa dhagahee miti. Waaniin wanti irraa dhagahee miti. Saniifuu nafxanyaan anaaf hin himtu. Taarika maal qaba innin mana shaayiitu isaaf maqaa isaa moggaafamu qaba malee yuunivarsiitiin moggaafamu qabaa fi kanaan ja'aniif garuu dhaamsaan qaba. Mootummaa biyya Itoophiyaatiif fakkeenyaaf akka maal jetaniin shimalli shilingii san yaa shimalli shilingii waan nafxanyaan isiniin jedhu akkamitti yuunivarsiitii duratti siidaan hacaaluu eebbifama jechuudhaan hin dhumne jaha fakkeessisaa jettanii akkasitti halee osoon eebbisiisi warri ooltan galatooma hedduu garaan isin gubatee jira. Maallaqa keessanii miti ummanni Oromoodha maallaqa isin irraa wali qabdanii hacaaluu fi siidaa hacaaluu jettanii waan meeqa gootanis miliyoona meeqaan tan baankii keessa haayyattan saniini miti hojjetame. Ummata hanqa xiqqaa tokkootu wali qabee siidaa san godheef. Siidaa sanii fi har'aan tan isin garaan keessan gubachuu jira. Kaleewuu fuulli keessanuu nagayan qabu tokko keessan nagayan qabu. Arkinee jirraa bar adiifama naa godhaani dhugaan isinii maati qananiisaas halee harkeetiin jira. Eenyu kana harka wal qabe kana kafiigu kana eenyu maqaan isaa hin beeku. Innillee jee jira jechuu bahe. Warra sanyii tanaan fedhu harkaa keessanillee fedhu. Isinii galee innilleen fuulli isaa nagayan qabu akkamitti siidaan hacaaluuf dhaabbataa. Hayi mee usaa bar zamanuma akkam dhufne dhiroo zamana nafxanyaa qofaa mititi Oromoolleen namatti hinaaftu dhufne khayrii godha way khayrii yaada bismillaahi Oromoon waan feete kiisha keessan isin hin gaafanne. Hello እንደገና ሰላም አለይኩም ወአለይኩም ሰላም በምን እንንገራቸው በአማርኛ ወይ በኦሮምኛ በየትኛው እንንገራቸው በር ዋን ወረ የነዚህን ሰዎች ነገር አንድ ነገር ልንገርሽ በአማርኛ አውራ ይሻላል አንደኛ ማለት ነው እነዚህ ሰዎች ልንገርሽ እነዚህ ሰዎች አዲስ አበባ ራሱ ማለት ነው ዛሬ ዘር የለውም ምናምን ማንኛውም ሰው ዘሩን ቢያቅ ዘር ይተካል ግን ማለት ነው ሴቶች መጥቶ ወልዷቸው እንዴት ነው ስለ አባት መናገር የሚችሉ ስለ ዘር መናገር ራሱ አይችሉም እንጂ ማንኛውም ሰው እኮ የራሱን ዘር መቁጠር ይችላል ግን ደግሞ አዲስ አበባ እኛ ዘር አንቆጥርም ምናምን የሚሉ ሰዎች እናትን እንጂ አባትን ሲናገሩ ሰምታችሁ ታውቃላችሁ? ኦሮሞ እኮ ስንት ቤት ነው የሚቆጥረው? የአባቱን ነገር እኮ ይቆጥራል አይደል እንዴ? ስንት አባት ትቆጥሪያለሽ እስኪ አንቺ? 7 አባት አቆጥሪ ከየት እንደመጣ እቆጥራለሁ እሄዳለሁ እነዚህ ሰዎች ታዲያ ከየት እንደመጡ ራሱ አያውቁም እኮ እኔ እኮ በጣም ግራ የሚገባኝ ነገር እኔ ሚዲያ ላይ ወጥቼ አላውቅም ታውቂያለሽ እንደዚሁ ነው እንትን የሚለኝ እና እነዚህ ሰዎች ከየት እንደመጡ ራሱ ማያውቁ ሰዎች ትናንትና እናታቸው መታ ሰፍራ እንደገና እነሱ እንዲቃላ ወልዳ አብይ ራሱ ምን እንዲቃላ አይደል እንዴ ምንድነው ከቡና ቤት እኮ ነው አባትየው ሴትይቷን ይዞ የገባው ምክንያቱም ካንተን ያረገዝኩ ስላለችው ነው ይዟት የገባው ይሄ ምንድነው የሚደበቀው እንዴ ስለዛ ነው ዛሬ እናታቸውን እንትሚሉ ሰዎች ዛሬ እንኳን ሌላ አይደለም ፌመሶች እነዚህ ፌመስ ነን የሚሉት የአዲስ አበባ ልጆች ስለ አባታቸው ሲናገሩ ሰምታችሁ ታውቃላችሁ እናቴ እንደዚህ ሆና እና አባት በዲቃላ ተወልዶ ታዲያ እናቱ ካላሳደገችው ማን እንደሚያሳድገው ነው ለዛ ነው እናት ትነካለች አይደለም ግን ደግሞ ማለት ነው አመጣጡን የማያውቅ ህዝብ ሁላ ነው ዛሬ አፉ የሚከፍተው ማለት ገብቶሻል
ነው ትክክልና ምክንያቱም እነሱ አሁን እኮ በየሚዲያ ላይ የኦሮሞ ልጆች በተለይ አንድ ክልል የኦሮሞ ክልል አለች የሆነ ሁሉን አልናገርም ዛሬ ያንን ክልሎቹ ላይ ያሉት ከነሱ ጋራ በጣም ጀዋር ነው የገደለ ጀዋር መሰጠራ ብዙ ነገር ያወሩ ነው ከትላንትና ጀምሮ አቃለው ሁሉም ነገር አቃለው እኛ ለምሳሌ እኔ ልጥቀስልሽ አዲስ አበባ ማለት ነው ከግር እስከ ራሷ ነው የምናቃት አዲስ አበባ ላይ ያሉ ሰዎች ሸገር ላይ ያለን ምናምን የሚሉ ሰዎች መርካቶ ሂጂ ሰባተኛ እንዳለ ዲቃላ ልጆች ናቸው እዚህ ጋር ነኝ እዚህ 32 ምናምን የሚሉት አዲስ ከተማ እንዳለ ዲቃላ ልጆች ናቸው እናታቸውን እንጂ አባታቸውን ማያውቁ ዝብ ነው እዛ ጋር ያለው ወላሂ ለዚህ እናቃቸዋለን እኛ እኮ ዛሬ ላይ ዝም የምንለው እስቲ ሌላ ነገር ሳይሆን ሰው ሁላ እስቲ ይረጋጋ በቃ በማለት ነው እንጂ የማንኛውም ዛሬ እዚህ ላይ ወጥቶ አፉ የሚከፍት ማለት ነው አጫሉ እንዴ እኛ ለምን እኔ እኮ ግራ የሚገባኝ ነገር አንዳንድ ነገር የሚያስቅሽ ነገር አለ ታውቂያለሽ የማያናድሽ እኛ እንወቅላችሁ ሲዳም ራሱ የሱን አውልት ራሱ እኛ እንትከል ነው መሰለኝ ታውቂያለሽ እኛ ያለበት ቦታ መተከል አለበት እንደዚህ አይነት ቦታ መተከል አለበት ይሄ ደንቆሮ አተሳሰብ ነው ገብቶሻል ያ ምን መሰለ አንድ ጊዜ ሰሞኑ ስትሬት የጀዋር መሐመድ ስትሬት የአጫሉ ስትሬት የጃራ አባገዳ ስትሬት ተብሎ እኮ አንዳንድ ኦሮሚያ ክልል ላይ ታብሎ ምንድነው የሚባለው ታፔላ ምናምን ተደርጎ ነበር ያ ሁሉ እኮ አፈረሱት ሰምታችኋል ታውቃላችሁ ይሄንን አይ ነው እናውቃለን አንድ ያው ብንናገር እናልቃለን ብለን ማንም ኦሮሞ አንድ ላይ ተነስቶ ይሄንን ነገር የተናገረ የለም ይሄንን ፈልጎ ነው በዚህ የመጡት እኔ በጣም እነዚህ ሰዎች እኔ ምን እንደሚፈልጉ ራሱ አንዳንዴ ግራ የሚገባሽ ነገር አለ ገብቶሻል አለ ወይ እኔ I don't know እኔ ምን ብለሽ ትናገሪያለሽ የሆነ ማይሰማሽን ሰው በመልክተም ነግረሽው ሲያቅትሽ እኮ ትተሹ ነው የምትሄጂው አይደል እንዴ ዛሬ ውሻ ሁላ በጮህ ቁጥር እንትን አይደለም ገብቶሻል እነዚህ ምናምን አረውናትሽ እንዴ እንዳለ ማለት ነው እኔ ሰፈር ቁጥር በባል ቆጥራለሁ አዲስ አበባ ውስጥ እኔ የሁሉንም እነዚህ ዛሬ ላይ ወጥቶን የአዲስ አበባ ሰው ነኝ ይሪ ምናምን ነፍሴ እንዳለ ትናንትና ምን ሲሉ ነበር እኛ ኢትዮጵያዊ አይደለንም እዚህ ከእስራኤል ነው የመጣነው ሲሉ ነበር እንዴ ዛሬ ኢትዮጵያነት ታይቷቸው ነው እንዴ ዛሬ ነው ኢትዮጵያዊነት ሁላችንም ወጣቶች ተሰብስበን አንድ አርግተን ኦሮሚያን መገንጠል እንዳለብን መናገር አለብን ይሄን ያወጣል እኔ እኮ አንድ ነገር ልንገርሽ እኛ ኢትዮጵያን በሙሉ እኮ ማለት ነው ምናስተዳድረው እኛ ነን እኛ ብንገነጠል እኮ ምን አፈር ነው እንደሚበሉት ይብሉዋ እንዳ ወላሂ የኔ አያት ማለት ነው ማቆ አያቴ እነሱ ከጎንደር ከጎጃም መጥቶ እኮ እንደ ሀያ ነው የሚልካቸው እንደ ሀያ ማለት ነው እኛ ጋር እኮ እነሱ ሀያ ናቸው እኛ አይደለንም እኮ እዛ ሄደን ምን ሰራው እነሱ ናቸው እንደ ሀያ እኛ ጋር መጥቶ የሚሰሩት ስለዛ አመሰግናለሁ ለሁሉም ነገር እወቁ ይሄንን ነገር እያወቃችሁ ዝም አትበሉ ቴንክ ዩ ማንንም ኦሮሞ ዝም እንዳይል ይሄንን ነገር ማንንም ኦሮሞ እኛ አንናገርም በውስጥ መስመር እንሰራለን ምናምን ዝም ብለን እኛ አንዳንድ ሰው ታውቂያለሽ ከመናገር በእጅ መስራት የሚመርጥ ሰው አለ እንደዛ አይነት ነገር መርጠን ነው እንጂ ሁላችንም እኮ አሁን ለምሳሌ የሚያወራውን ሰው ፍለፊት አውጥተሽ ማያወራውን ደግሞ በእጅ የሚሰራ ሰው ብዙ ሰው አለ ለምሳሌ ሁሉም ሰው ይፋ ወጥቶ ማውራት አይችልም እኔም የመጀመሪያዬ ነው ባዘዌ እና ስለዚህ ይፋ ወጥቶ የሚናገረውን ሰው ይፋ ላይ ታረጊውና አንቺ ከኋላ ሆነሽ ትገፊዋለሽ በቃ አለቀ እንደዛ አይነት ነገር ይመቻቻል ገብቶሻል እና እንደዛ ነው ከዚህ በኋላ ደግሞ ቆቦል ቀባና ረቆም ቀቧን ብራቲም ኢንሻአላህ ወረቱም ቶለያየ ያ እጃረሙ ደቡ ከና ቤቴ ሀጋ ዳሌን ኑረቲ ወረከነ ዲቺሳ ጅሩ ቤተኒ
Sanuma sanmee gama keessaati wajji wal mari'annee Yeah, haasa'in yeroo bite. aye. Galatoomaa. Aye. አይ ዛሬ እንግዲህ ይኸው በነፍጠኛ ቋንቋ ጀመርን። በነፍጠኛ ቋንቋ ልንጨርስ ነው አንፈልግም ብለን ነበረ። ምክንያቱም ለእንደናንተ አይነት ድንጋይ ራሶች መናገር አለባቸው። ምክንያቱም አሁን ልጁም እንዳለ ወንድማችንም እንዳለ እዚህ ላይ ወጥቶ ከናንተ ጋር ያው እኔ ያለውላችሁ እሺ፣ የኦሮሞ ልጆች እኔ ያለውላችሁ እዚህ ላይ የመጣሁኝ እኔ ልክልካቸውን ነግራቸዋለሁ። ለአንድ ነፍጠኛ አልመለስም። ምክንያቱም ይሄ 21ኛው ጄኔሬሽን ላይ ነው ያለው። ይሄ 21ኛው ሰርክል ላይ ነው ያለው። እሺ ወላ ስለዚህ እኔ ያለው መጣልሻለሁ። አዳሜው አማርኛ የጠፋ ሁሉ እንደውም እንዲመለስ አደርጋለሁ። እሺ እንዳለ አማርኛዎቹ እንዲመለሱ አደርጋለሁ። ሳወራ ሲጀመር ይመለሳሉ። እነሱም በአንድ ይመጣሉ ሲጀመር። ስለዚህ እመልስላቸዋለሁ። ገና በሰማይ ላይ እንደዚህ ሁሉ ነገር እናደርጋለን። ገና ወኒ ሲኒቲ ሙዱ ቀብደን ilmaan oromoodha bakka jirtani gidaarran oromiyaa keessa kan jiru hundaa'u haa irra deemanii haa nadiifeessanii waan dandeessaniin hanqa dandeessanitti jechuudha. Abiyyi must go kajoo dirqama keessan bahadhaa kana ilmaan oromoodha oromiyaa keessa kan jirtan guutuutti waan dandeessaniin gidaarra waan biraa ammaan tana kanaami amma kana goonaaf kanaan kottaaf ammaan tana wanni isin gootan deemaatiti gidaarra manneen keenya manneen oromiyaa guutuutti kan jiru jechuudha. dirqama wanni ta'uu qabu Abiyyi must go nafxenyaa must go nafxenyaa must go Abiyyi must go Abiyyis nafxenyaanis waliin oromiyaa keessaa bahuu qaban. Kana itti himu qabda. Gidaarran oromiyaa guututti haa erganii militarii isaanii erganii haa qalama dibanii. Gidaarran oromiyaa magaalaa oromiyaadhaa gidaarran guututti hojii kana baasaaf. Ameerikaa keessatti argitanii yoo jiraattan qalama mana itti diban kan salliixaa jechuudha. Hundi isaanii fuudhanii lafarratti Black Lives Matter khajau khana hundi isaanii lafa isfaaltii makiinaan deemtu gubbarratti barreessaniif hojii baasaniif jechuun mootummaadhaaf. Sinigalee haddii kana magaalaan keessaafuu Harargeedhaa dhaggeeffadha. Harargeen keessaafuu guuturraa guututti Abiyyi must go khajau gidaarran oromiyaadhaa guututti ta'uu qaba. Gidaarri oromiyaadhaa akka jirutti qeerroo fi qarreen kanarraa hojjedha. warri abbaa jifaar na dhiisa yaa warra abbaa jifaar na dhiisa isinin tuqu na dhiisa gaafaan ammoo achi isinitti dhoosuun kee wallaahi isinin jaami takka takkattiin isinirra deema abbaa kadheen sodaadhaan yaa ilmaan abbaa jifaar na dhiisa adaba keessan godhadhaa ilmaan abbaa jifaar. Adaba keessan godhadhaa jiraadha ilmaan abbaa jifaar adabadha ilmaan abbaa jifaar adabadha naamusa keessan godhadha mana keessan isinitti hin dhufne mana kiyya seentanii na laaluudhaaf na dubbisu mirgan qabdan deemu mirga qabdan na arrabsu garuu mirgan qabdan sinigalee miti akkas gidaarran oromiyaadhaa keessattu ani Harargeerraa hin dubbadha. Gandummaa fidde feetanillee naan jaa akka Harargeetitti namni akka Harargeedhaa garaa isaatirraa eegaltanii waa hundaanuu oromummaa dhugaadhaa taquuqama dhugaadhaa san gartanii gabbara ilmaan isaanii itti gabbarurraa eegalee waa hunda abbootiin itti gabbaramtee ayyooleen itti gabbaramtee dhiiniin ilmaan oromoodhaan lafatti dhumee jechuudha. Wanni meeqa godhamaa jirtu takka Harargeedhaa hin jirtu. Maaliif Harargeen durumarraa'u maal akka taate isaan beektan. Dhaqaatiti histiriitti taarika deemaa dubbisa. Taarika oromoodhaa deemaati dubbisa. Harargeen maal akka taate dhaqaati dubbisa. Sinigalee oromiyaa keessaa Harargeen maal akka taate garsiisa. If garsiisa. Bara deemaa bara maal garsiisan. Dhaqaati bara Harargeen maal akka taate. Harargee cinaa yoo dhaabbattan qofa oromiyaan guutuu bilisoomuu dandeessi.
yoo harar mee ammaan tana warri oromiyaa guutuu keessa jirtan yoo harargeen oromiyaan haa muramtu isiniin jettee oromiyaa harargee wajjin kaatanii yoo isin hundinuu bakka takkaa oromiyaa san buqqisne moo wallaahi harargeen quba takkaanii dhiisa harargeen bal'ina harargee guututtu dhiisa awwadaa'ii fi haramaayaan qoftinu oromiyaa misoomaa fi waa hundaa tokkoffaa gooti dhugaan isinii hima isinii galee harargeedhaatu Itoophiyaa guddoo saniin taa'u jira. Itoophiyaan guddoo san harargee mataa harargeetiin dhaabbatti. Yoo harargeen lakki jette Itoophiyaan guutuu dhumtee beeki. Takka sabaa sablammiin gama olii jiranii fi hundi isaaniitu dhoqqeedhaa beeki. Dhoqqee beektaa dhoqqee. Akkas saniifu naamusa keessan. Wal dhaggeeffadhaa. Wal jala deemaa. tokko irratti eeguu dhiisa qabsoon teenya haram deemu jirti ilaala kanaan wal quba qabaadha yaa warra harargeedha yaa harargeeti ta'a akkanatti hoggayyuutu ilmaan itti gabbaruu fi dhiigatti gabbaruu fi waan meeqa kana hunda yoon seeriyo maal fitta yoo dandeessan waan adda addaatiin haalatti mootummaa kana miitan godha haala hoggayyuuti ilmaanuma harargee dhuman du'an reefka keessan reefka atimee reefka ilma keetii gizee Facebook irratti namni hundi ilaale reefka obbaleetii teetii gizee namni hundi ilaale reefka maarreedhaa gizee amma ganama eda galgala gurbaan eenyu abbaa qabeenyaa tokko hojjetee ilaa irraan tanaa waa bitachuudhaaf maallaqa walii qabachuu jiru ilaa haga mana isaatitti itti seenanii maallaqa san hunda gizee irraa saaman dhaqeetii fannisa jechuu inninis kanafa qabna jechuu nuti. Akkasi ilmaan harargeedha bakka takka harargee guuturraa guututti Abiy must go kajoo gidaaran nama hundaa gubbatti barreeffamuu qaba guddatti Abiy must go kajoo militariin hojiin isaanii godhamuu qabdi. Okay subhanallah maqaa guddaa kana qabatteetti nama arrabsita. amma yeroo gabaabduu keessatti ilmaan oromoo wanni dhaga'uu teessan waan hamtu dhaga'uu teessan waan hamtu dhaga'uu teessan kana keessatti ilmaan harargeetti dhumuu ta'a maaliif mootummaan irratti xiyyeeffattee jirti wanni isaan barbaadan oromiyaa keessaa harargee qofa beeruma harargee dadhabni jaan keessaafu maal shamarran nuun hin jenne qarree nuun hin jenne beera harargee jaan joollee amma shamarran joollee xiqqisoo dhalaa amma 8 fi 7 irraa jalqabanii jechuudha. akka rasaasa rashanamnu nurratti hojjetanii jiran fixatanii jiran saniifu maali nutis wanni godhuu qabnu amma booda ayyooleen ilmaan keessan manatti ol deeffadha du'uu fi dhumaa oolu isin ilmaan keessan kan dhaltaniif ittiin guddifattanii barsiifattanii bakkaan geechuuf oromiyaan harargeen qofti bilisoomsitu hin jirtu oromiyaa guddoo tana harargee qofaatutu dhiiga isii dhangalaasee bilisoomsa kaja'u mootummaan takka gurra isiniin kennitu saniifu wanni isin hojjechuu qabdan Abiy must go kaja'u gidaara keessan gubbatti hojjedhaa halkan qalama saddiidhaa ka isaan riguullee hin dandeenye saniin irra barreessa akkas ya asma janaan firraa baasanii maaliif hin danda'u warra abbaa jifaarii hojii dubbii hin dandeenyu nuti warra abbaa jifaar maaliif wanne isaan godhu jiran ilmaan abbaa jifaar wanni isin godhu jirtan kun
kuni ajandaa khiyyarraa ala wanniin arra ammaan tan isin hin barbaadu. Ilmaan abbaa Jifaar wanni isin godhu jirtan. Warra ilma biyya keenyaatitu biyya qabate jettanii warrin waa godhu jirtan. Jawaarumarraa bu'aa. Nafxanyaa bira dheexanii jawaar aawwii saqal jecha je'usan dhaaba. Jawaar fannifamuu qaba jecha je'usan dhaaba. Yoo dandeessan dhaqaatiti bakka inni jiru san fannisadha. Garuu nafxanyaa wajjin dhaabbatanii akkas nuun jechuu dhaaba. Sini galee hojjedhaa waan feetan. Assalamu alaikum. Wa alaikum salam. Akkam poliititi. Halloo hin dhaga'amaa? Hin dhaga'amu. Yaada kennachuun dhufee galatoominaaf feerii kootillee yaadni an Oromoo qabu Harargeen bichaan kaatee dhiiga ofii gannayxee biyya kana bilisoomsuu hin dandeettu. Arsii bichaan kaatee biyya tana bilisoomsuu hin dandeettu. Qabaleen marri yoo ka'e malee qabaleen marri yoo iyyate malee wayirra gahuu hin dandeenyu jechuudha. Udda ji'a sadiiti Harargeen iyyatte Harargeen kan borullee jaayina ammallee jaayina maaliif dhiiga ofiitiin gannayxee garuu mootummaan nu jalaa dhagahu hin jiru. Mootummaan namni kun miidhame jedhu hin jiru. Biyya san keessatti mixillee hanqate ilmaan dhiiga Oromoo jechuudha. Mootummaan jalaa dhagahe hin jiru. Yoo Harargeen har'a baateetiin hiriira baafatte keessaa ajjeesaa keessaa gudeedaa galchani. Keessaa immoo dhiiga gannaqaa galchani. Abbaa qabeenyaa saamanii fannisuu dhufanii. Nafxanyaan ta duriitirra cimtee nu fixaa jirtiyyuu uummanni beekataan jiru uummanni manatti illee dhumaan jiru. Uummata kanaa sagalee tayaa akkaataa itti deemu sagalee tayaa fi sagalee bira dhaabbadhaa. Sagalee bichaa miti qarqaarsallee bira dhaabbadhaa. Isaan qabeenya achii saaman nu asii immoo bira dhaabannee akka uummanni waan taane akka aarirraa of hin ajjeefne bira dhaabannee sagalee ta'uufii qabna. Gizee mara dhiiga argineen maan nu godha. Gizee mara asirratti dubbanneen maan nu godha yoo dhiibsa takka hin fidin. Akkamitti du'aa ilmi namaadha malee bar Hacaaluun ka dubbatee fi Oromoon nurratti nafxanyaan Oromoo irratti qabsaa Oromoo akka du'u irratti hojjetaa jira jedhee diina biratti gabbayee afaan ofaatiin dubbate isaan har'a jaayina jedhanii siidaa dhaabanii siidaa bor buqqisan maaliif ta'an kam eebbisan kam ajjeesaa kam eebbisan maan nu eebbisan abaariin nutti abaarii isaan nu eebbisanii bar nu isin abaaree nu isin ajjeefne nuun jedhaa jiran malee nu eebbisaan jiran jaayina tokko ajjeesanii siidaa dhaabuniif maali harka ofiitiin ajjeesanii harkuma ofiitiin dhaabaniif kanaa ka dhaabame dhiiga ilmaan Oromootiin dhaabame maaliif abbaan Hacaaluu bichaa dubbata gandi sun maaliif taa'a maan kaane amboo maan kaane maan baane maan dubbanne dhiiga isaatii barka achi keessa gannaa hiiqame mana barumsaa siidaa namichi boru hin buqqisa har'a warra sobuuf nu sobuuf siidaa achitti gadhaabe malee silaa kamilileen buqqisee achi keessatti alat kiiroo san keessa dhaabuu ture sammaan godhin amborratti ijaareen maan nu godha maan nu fide maan nu dabale waan ilmaan fixe malee waan ilmaan ajjeese malee mee maal dabalee siidaa dhaaba namichi siyaasaa yoo anarra siidaa dhaabe warri garaan hin gubatu siidaa dhaabe fi Hacaaluu kana godhee fi jedhee siyaasan akkamitti ilmaan Oromoo cabsa akkamitti onnee isaanii gaddeebisa jedhee irratti dalagaa jira waan ta'eef kana tasumaan hin dhagayina siidammaa haa dhaabamuu hin jennu haa dhaabaniif kana caalaa daranii dhaabuu qabaniyyuu garuu kanaan nu sobuu hin danda'an kanaan ilmaan Oromoo gad dhaabuu hin danda'an ilmaan Oromoo akkuma duraatitti qabsoo ofiitti hararanii garaanuma deessanii garaan isaanii haa gubatu warra nafxanyoota kenna warra immoo profaayitii uffatee nu fakkaatee nu wajji deemullee siyaasa nu wajji deemullee barka nu falmatu hidhamee jira. Mee eenyu sagalee nu ta'aa jira ka sagalee ta'u irraa hidhan ka qabsaa tokko qabsaa saba Oromootii dubbatan irraa hidhan qabsaa kamtuu yoo namni hiriira ba'e isin miidhamtanii isin ajjeefamtanii jedhee sagalee ta'ee fi uummata kan ol deebisa mee kami natti himame kam inni mee dubbadhaa asirratti mee kam qabsaan hidhame isaanuu akka Oromoon hin dubbamneef qabsaa Oromoo tokko hidhani
yoo mataa keessaa garagalchini yoo mataa isaarraa dhaabne akka oromoo tana mooyannu akka qeerroo tana cabsinu jedhanii irratti hojjetame waan sana meeqa irratti hojjetame har'a nutti gabbaasani harargeen bichaan isin hin bilisoomsitu oromoo ka'a arsii lamaani ka'a baale ka'a aanan hundi ka'a diree biyya keessaa keessanitti tarkaanfii fudhaa olola dhiisaa haga yoomii ololaan nu barjaalchisitan haga yoomii ilmaan keenya ajjeeftan lafa tana teessanii lafeen teessanii jedhee oduu abbaan gootichi kaleessa isinii himu isin galtanii manatti du'aa jirtan akkasuma waan abiyyii jeequ dalaguu qabdan waan abiyyii ajjeesu dalaguu qabdan jedhaani dhaamsi kiyya kanuma warri nutti rifattanillee argaa keessan Galatooma bade galatoomina galatoom hedduu galatoom guyyaa gaarii. Yaa harargeen fakkeenya fudhaa garmu hundaanuu waanuma hundaanuu fakkeenya yoo fudhattan hin geessan harargee hin geessan abbaan feete hin geessan lajibbaa kanaa yoo barbaaddan akkasiiti asitti gandaa fi maarree walitti himuudhaaf kanaaf osoo hin taane dhuguma isa walii himuudhaaf ammaan tana marsaa shanaffaadha yeroo gabaabduu keessatti ni labsama hogguu labsamees gaa harka walii qabadhaatuma harargeerra eegaa ammaasis harargeen galmee du'aa galmeeffachuu ni eegalle nutis galmeeffachuu harargee hogguus laal waa tokko isiniimu jawaar oromoodhaaf rabbii fi oromoodhaan qaba jee biyya deebi'eemi oromoo jechuun kutaa 10 misila kutaa 11 kutaan takka qoftiin kutaan 10 ciistee kutaan takka qoftiin dhumteefimi kutaan takkittiin san barbadooyteefimi ilaa haga ammaatti militarii dhibba meeqaan dhaabbatamtee eegamu jirtiifimi yoo jawaar yoo du'ellee seenaan qabdu oromoon takka tana gurra isin calaw oromoon takka seenaan qabdu oromoon harargeedha takka seenaan qabdu laal yoo jawaarree irraa du'e maaliif mana nama hundaanu jeesan yoo mana keenyarraa obboleettii yookaan obboleessi yookaan haadha abbaan hin du'in firri tokko faamilii tokkorraa firri tokko du'ee jira kana gurra isin calaw harargee guutu jechuudha. Sanifu nuti jawaarilleen du'u jawaaris bahu jawaaris du'u nuti waan jawaar nurratti abdate halee dabarte abdate xayyaara irraa gizee gabbuu san dubbate bakkaan geenyee jira nuti jaalatta jibbita nuti bakkaan geenyee jira harargeen geenyee jira hedduun isin hin boone ilmaan harargee intala harargee ta'uu haalaan hin boonaanilleen isin qofaam isin achii dhiiga keessan buusu jirtan. Wallahi anilleen akkasumattiin asumarra taa'eetillee ta'u afaaninillee ta'u haasawaanis ta'u deebisuttiin jiraanilleen mootummaa fi hunda keessaan dhufee muttuqna godhuu fi hawaan meeqa jiru iddoo akkuma keessanitti falmi jiraanis numaan du'ee qabritti hin galini malee saniifuu akkas jechuu dirqama keenya bahannee jirra amma booda garuu du'an barbaannu amma booda oromootii harargeetii du'an barbaannu dhugaan isinii dhaabaanurra nefxenyaan abadan numan kaane generation ni ammaan tanaatis hin fudhannu nuti nefxenyaa hin fudhannu dirqama wanni godhuu qabnu bulchaa gubbarraa faamilii isaaniirraa eegaluu qabdan tarkaanfii irra fudhachuu tokkoffaa lammaffaadhaa jala gabbuutee kaabineelote booda warra qabalee fi kana keessatti xixiqqishoo daddaleetu tana san booda warruma silaa akka phiphitti maqaa ifi yaamee deemu kana gartaniimi wannuma akkana kanaa kana jalaa dudduguuga hogguusan nama ifi feetan saniin bulchamtan jechuu biti teessan magaalaan teessan akkasiin bulchamti jechuu dhumatte saniifu ibjaaraa tokko tahaa wal dhaggeeffadhaa harargee waan takka hay isin magaalaa oromiyaa irraa adda militariin magaalaa oromiyaa gubbaa kanatti marrifamtee nu gubbaa jirti militariin nu gubbaa jira jaan kuni kunnooti eega jawaar hidhaa seene hagam takka ilaa ammaan tanaatitti eega jawaar eega hidhaa seene guyyaan 80 kaleedha 80 takkaarra akkasumaami baatii 3 deemaami baatii 3 guutuu militariin akkana hulaa isaanii qabdee dhaabbattee eeguu jirti moo harargeedha militariin hin jirtu ifiifi ifitu jirti oromoodhaatitu oromoo akka isaa mancaadhaan ol seenee qaqqalu jira waan hin taane saniifu ammaan booda nu gahee jira du'an barbaannu amma booda
Abi must go khajo mannen Oromiyaa da kan Harargeedhaa guututti gubbarratti labsamuu qaba. Kanum sanumaan isinin jaa waan isinin jiru qabu galatooma bagaan ilma intala Harargeedhaa tahee dhaladheen isinin jaa Harargummaa kiyyaan haalaanin boona saniifuu galatooma bakka jirtanii nafxenyaa fuulan kanninaaf dhugaa itti himaa waan isaan tahan itti himaa akka yoo haustan taate yoo Oromoon hundinuu komentii nafxenyaatiif kan hunda argitanii yoo haustan taate immoo akkuma abbootiilee keenya kan dabretti miidhamaa tumamaa ajjeefamaa waan meeqa tahaatuma reebamaa biyyarraa bahaatuma jiraanna jechuudha. Yoo immoo isaaniif deebisaa gahii katee arraba keessan raafuutanii kan deebistaniif yoo taate immoo nagaya keenya baana Oromiyaa Harargeen guuturraa haatee ammaas lafarraa haatee tuni deebisa amma tun dubbiin Harargee qofaa miti Oromiyaa guututti ilaallata. Egaa piipii wayii feesbuuka gubbaan isin dhuftee qawwee isin qabdi feesbuuka gubbaan firaa deebisaa gaa waan nafxanyaan isin jechuu jirtu. Maa sodaattarree sodaattan feesbuuka keessaan illee sodaattanii nafxanyaa Facebook keessaan illee morabbi sodaaddaati. Annamaan beeka dhugaan isinima nama Facebook keessaan nafxanyaa sodaatuun beeka. Yoonin an nafxanyicha kana yookaan nafxanyitti tana yoonin dubbadde warra kiyya kachi jiru sanarraa dhiisan jee nama yaaduun beeka. Dhugaan isinima. Akkami sodaatta? Bismillaahi. Facebook gubbaan sodaatta, mobaayila gubbaan sodaatta isaan waan itti jiran quban qabdu ati. Dhaqii firraati deebisaa kanniif obboleetiitii obboleessa koo. Akkasi guyyaa irraan tana nafxanyaadhaaf ture guyyaa gaariin isinii hawaa nagaatti naa oola nagaatti.